ሰላም እንዴት ናችሁ? እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ ባለፈው ኢንቦክስ ከሚደረጉልኝ መልእክቶች እነግራችኋለሁ ያስደነቀኝን ብያችሁ ነበረ። ስለዚህ ዛሬ በጥቂቱ እሱን ልነግራችሁ ነው የመጣሁትኝ። ግን ማስተላለፍ የምፈልገው ነገር ስለተደነቅኩበት ሳይሆን ሌሎች እህቶቼ እንዳይሸወዱበት ለነሱ ትምህርት እንዲሆን ስለፈለኩኝ ነው ማለት ነውና የመጀመሪያው የሄድኩት ወደሚለው መሰላችሁ ብዙ አሉ መሪጌታ ከሌ እየተባለ ማለት ነውና መጀመሪያ እሱ ነው ያስደነቀኝ። ስለዚህ እኔ ቲክቶክ ውስጥ አንድ መሪጌታ ምን ሊያረግ ይመጣል በውስጥ በኩል ምንድነው የጻፈልኝ ትምህርት መንፈሳዊ ትምህርት ላስተምርሽ ሚል ነው ወይ በሚል አስተሳሰብ ነው ሄድኩትኝና ምክንያቱም እኔ መሪጌታ ሲባል ማቀው በቤተክርስቲያናችን በቃ የጥበብ ሰዎች ናቸው። የጥበብ ሰዎች ስል ብዙ ዕውቀት ያላቸው መንፈሳዊ አባቶች ናቸው፣ ብዙ ዕውቀት ያላቸው ናቸው። እንደዛ ነው ማቀው። ከዛ በተረፈ መሪጌታ እኔ ሌላ መሪጌታ እንዳለ አላቅም ማለት ነውና እነዚህን ግን ስለዚህ በዛ ሁኔታ ነው የከፈትኩት ማለት ነው። ይሄንን ታሳቢ አድርጌ ነው የከፈትኩት። እስቲ መሪጌታ ምን ሊያስተምሩኝ ነው ብዬ ማለት ነውና ስገባ የመጀመሪያ የከፈትኩት በሚገርም ሁኔታ ረጅም ነው ጽሁፉ ማለት ነውና ተጽፏል እንዲህ ብለሽ እንደዚህ ተወልደሽ እንደዚህ አድገሽ ምናምን የሆነ ነገሩ እኔን የሚመስል ነገር ማለት ነው። ግን ደግሞ ያው ሁሉም የኔ አይደለም እግዚአብሔር ይመስገን። እና ይሄ ሊሊና መጨረሻ ላይ ምን ይላል? በ85 ዓመትሽ ከዚህ ዓመት ከዚህ ዓለም በሞት ትለያለሽ ይላል ማለት ነውና 85 ዓመት እግዚአብሔር ይመስገን አልኩ ማለት ነው። ምክንያቱም በዚህ ጊዜ 85 ዓመት መኖር ቀላል አይደለምና እና ይልና ግን ይላል ማለት ነው ይሄ ነገር የሆነ ነገር ብቻ ተሰርቶብሽ ነው። ስለዚህ እሱን ለማክሸፍ እንዲህ ነገሮች አሉና እኛ ጋር ደዊ ተብሎ ከስር ስልክ ቁጥር ተጽፎበታል ማለት ነው። እኔ ያሰብኩኝ እንዴ እግዚአብሔር ይመስገን 85 ዓመት ተፈቅዶልኝ እግዚአብሔር ፈቅዶልኝ እዚህ ምድር ላይ ከኖርኩኝ ምን ይሰራልኛል? ሌላው ድካም ነው አይደል አልኩና ለራሴ ስቄ እግዚአብሔር ይገስጽህ ብዬ አለፍኩኝ። ሄድኩኝ ወደ ሁለተኛው መሪጌታ ማለት ነው። ከዛ ሁለተኛው መሪጌታ ጋር ሲሄድ ደግሞ እንዲሁ ረጅም ጽሁፍ ነው። ግን እዛ ላይ ምንድነው የሚለው ለወባ ለሆነ ለሚያንቀጠቅጥ በሽታ ለምናምን ብቻ ብዙ አይነት በሽታዎች አሉ። ከዛ ደግሞ ምን ይላል? ለግርማ ሞገስ ጥይት እንዳይመታችሁ፣ ከዛ ደግሞ ትዳር ላጣችሁ፣ ልጅ እምቢ ላላችሁ ምናምን ብቻ ይላልና እኔ በጣም የሳበኝ የትዳር እና የልጅ ጉዳይ ነው። ለምን ብዙ እህቶቼ ይሄ ሴንሲቲቭ ኢሹ ነው ማለት ትዳርና ልጅ ማለት ነው። ስለዚህ አሁን በቀደም እንደነገርኳችሁ አይነት ታሪክ ማለት ነው። ለምሳሌ ሰው ትዳር ይፈልጋል በተለይ በስደት በምን እንዲህ በቃ ብዙ መከራ ያዩ እህቶች አሉና ትዳር ይዘው ደግሞ እርፍ ማለት የሚፈልጉ ምክንያቱም በሚዲያ ሁሉ የምንሰማው ነው። ለምሳሌ አገባሻለሁ ብሎኝ ብሯን ሁሉ ልካ የሆነ ነገር አድርጋ ምናምን፣ ግን ያ ደግሞ ሌላ ህይወት ያለው ሰው ነው ባለ ትዳር ነው ምናምን እየተባለ ብዙ ታሪኮችን እንሰማለን። ከዛ እንዲሁም ደግሞ ልጅ እምቢ ያላቸው ሰዎች ደግሞ ብዙ አሉ እና ይሄንን ሁለቱን ነገር እነዚህ ሰዎች ጋር ቢደርስ እነዛ እህቶቼ ላለመሞከራቸው እኔ እርግጠኛ ሆኜ መናገር አልችልም። ግን በቃ እንዲሞክሩ ግን የሚገፋፋቸው ነገር ነው ብዬ ነው ማስበው። ለምን ሁሉን ነገር ሞክረዋል፣ ሕክምናውንም ምኑንም። ስለዚህ አለ የተባለውን ነገር ከሰው ማፍ ለመሸሽ ቤታቸውንም ደግሞ ትዳራቸውንም ለማሞቅ በተለያየ ነገር ብቻ ያንን ነገር እንዳይሸወዱ ነው ባጭሩ። እኔ አሁን እዚህ ጋር መናገር የፈለኩትኝ ትዳርም ሞገስም ልጅም ከእግዚአብሔር ነው። ስለዚህ ሴት እህቶቼ ጸንታችሁ እግዚአብሔርን ጠብቁት። ማግባት ያላገባችሁ እህቶች በእንደዚህ አይነት መንገድ ሳይሆን ሰው በተለያየ መንገድ ሰው ጋር ይተዋወቃል። የንስሐ አባታችሁም ጠይቃችሁም ይሁን በጓደኛም በቤተሰብም በአካባቢ ሰውም በአካል የምታገኙትን ሰው ራሳችሁ አውቃችሁት ራሳችሁ ፈቅዳችሁ በክብር የሚያገባችሁን ሰው አግቡ እንጂ እንደው በዚህ መንገድ እንዳትታለሉ ላለው ልጅም እንደዛው ማለት ነውና ሌላው ደግሞ ለግርማ ሞገስ የተባለው ማለት ነው ሰው ክርስቲያን ሆኖ ማለት ነው
እኛ ክብራችን፣ ሞገሳችን፣ ኃይላችን፣ ብርታታችን፣ ሁሉ ነገራችን እግዚአብሔር ነው። ስለዚህ እኛ ሞገስ የምንፈልግ ከሆነ ሞገስ የሚሰጠን እግዚአብሔር ነው። ስለዚህ እኛ ህይወታችንን ከእግዚአብሔር ጋር ነው ማድረግ ያለብን። በልጅም ጉዳይ፣ በትዳርም ጉዳይ፣ በየትኛውም ነገር በሚያስፈልገን ነገር ሁሉ ፊታችንን ማዞር ያለብን ወደ እግዚአብሔር ነው እንጂ እንደው አደራችሁን ወደ እነዚህ ሰዎች ፊታችሁን እንዳታዞሩ ላለው። ከዛ በተረፈ ግን አግብተሻል ወይ እና እኔ ላግባሽ የሚሉ ሰዎች በጣም ብዙ ናቸውና አንዳንዶቹ ለቁርባን ትሆኛለሽ ወይ ለዳቆን ትሆኛለሽ ወይ ይላሉ ማለት ነው። አንዳንዶቹ ደግሞ በቁርባን ላግባሽ ይላሉ ማለት ነውና እኔ ብዙ እህቶች ማለት ነው ትዳር አጥተው ወይም ደግሞ እንደዚህ እየተታለሉ የሚኖሩ ብዙ ሴት እህቶች አሉና እኔ አልኩኝ እነዚህ ሰዎች እነዛ ወንዶች ሆኑ እንዴ ብዬ ለራሴ ጠየቅኩ ማለት ነው። ግን ይቅርታ አድርጉልኝ። ለምን እንዴት ነው ወንድ ሁሉ አንድን ሴት ሳያቃት ማለት ነው ምኗንም ሳያቅ ላግባሽ ይሄ ላግባሽ የሚለው ነገር ግን እንዴት ነው እንደዚህ ወረደው ማለት በጣም ነው እንትን የሚለውና እንደው ለመግባባት ራሱ እንደው ዝም ብሎ እንኳን ለመጻፍ እንደው ከላግባሽ ከሚለው ባትጀምሩ ለኔ ሳይሆን ለየትኛውም ሰው ማለት ነው እላለሁ። ከዛ በተረፈ ግን እኔ ለዳቆንም ለእናንተም ለማናችሁም አልሆንም። ለምን እኔ የራሴ ህይወት ያለኝ ሰው ነኝ፣ እግዚአብሔር ይመስገን። ስለዚህ ግን እናንተ ትዳር የምትፈልጉ የእውነት ማለት ነው የእውነት ማግባት የምትፈልጉ ከሆነ ግን በስነ ስርዓቱ በአካባቢያችሁ ያሉ ወይ በጓደኛ በዘመድም በምንም ብቻ ሰው ፈልጋችሁ በስነ ስርዓቱ ተዋውቃችሁ በክብር ሽማግሌ ልካችሁ በእግዚአብሔር ፊት ትዳራችሁን አስባርካችሁ በሰላም ኑሩ እላለሁ። አለበለዚያ ግን እናንተ ይሄ በየሚዲያው የምንሰማቸው አይነት ወንዶች እንዳትሆኑ እህቶቼን በውስጥ እየሄዳችሁ እንዲህ አዶኖ ለስንቱ ሰው እንደምትልኩና እባካችሁ ሴት እህቶቼ ከእንደዚህ አይነት ነገር ጥንቃቄ አድርጉ። በተለይ ደግሞ መሪጌታ ከሚባሉ ሰዎች ራሳችሁን ጠብቁ ላለው። የቀረውን ሌላ ይዤ እመጣላችኋለሁ እና ሌላው ደግሞ ማለት ነው ልብስ ልንልክልሽ እንፈልጋለን፣ አበሻ ልብስ ልንልክልሽ እንፈልጋለን የምትሉኝ ሰዎች ማለት ነው በእውነት በጣም ነው ማመሰግናችሁ። ግን እኔ እናንተን ስጦታ መቀበል አልችልም እና ግን እውነት ልትሰጡኝ አስባችሁ ከሆነ አሁን እንዲያውም አዲስ አመት እየመጣ ነው አይደለ? ስለዚህ አንድ እናት አንድ እህት ትኖራለች ሳንቲም የሌላት ማለት ከምትበላው ከምትጠጣው የዘለለ ነገር የሌላትና በእኔ ስም ለሷ ብታበረክቱልኝ በጣም ደስ ይለኛል። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ ላለው። ግን ሴት እህቶቼ አደራችሁን በውስጥ በኩል በሚላክላችሁ መልእክትና በመሪጌታዎች እንዳትሸወዱ ብዬ መልእክቴን ለእናንተ አስተላልፋለሁ ማለት ነው። እኔም እንግዲህ ተስፋ አረጋለሁ ካሁን በኋላ መሪጌታ የሚባሉ ሰዎች ምንም አይነት ኢንቦክስ እንደማያደርጉልኝ የላግባሽም ጥያቄ ይመጣል ብዬ ካሁን በኋላ ተስፋ አላደርግም። አመሰግናለሁ። ሁላችሁንም ሼር፣ ኮፒ ሊንክ አድርጉልኝ። መልካም። በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።